ሰላም ጤና ይስጥልኝ የቻናሌ ተከታታዮች በያላችሁበት ሰላማችሁ ይብዛ። እንግዲህ በአሁኑ ሰዓት የቴክኖሎጂ ሌቦች ስልካችንን ለመቆጣጠር የግድኛ የሆነ ሊንክ እንድንጫን አይጠብቁም። ዜሮ ክሊክ ቫልነራቢሊቲ በሚባሉ የሲስተም ክፍተቶች አማካኝነት ተጠቅመው ምንም አይነት ሊንክ ሳይነካ ስልኩ ሊጠለፍ የሚችልባቸው አጋጣሚዎች እየሰፉ ነው። ይህ ሲሆን ጠላፊዎች የእኛን ፍቃድ ሳይጠይቁ ካሜራችንን፣ ማይክሮፎናችንን አልፎ ተርፎ ደግሞ የባንክና የፎቶ ጋላሪ መረጃዎቻችንን በቀጥታ ሊመለከቱ ወይም ደግሞ ሊሰርቁ ይችላሉ። ዛሬ ስልካችሁ ከማንኛውም ስጋት ነፃ መሆኑን የምታረጋግጡበትን 7 ወሳኝ መረጃዎችን በጥልቀት አሳያችኋለሁ። እስከ መጨረሻው አብራችሁኝ ቆዩ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ጀምሩ። መልካም ቆይታ። አንደኛ፣ የስልኩን ማንነት መፈተሽ። ፎን ስታተስ ላይ ገብታችሁ የምታረጋግጡት መረጃ ነው። መጀመሪያ ላይ ስልካችሁ ኦሪጂናል በሆነው የሳምሰንግ ሶፍትዌር ላይ መሆኑን ማረጋገጥ አለብን። ጠላፊዎች ወይም ያገለገሉ ስልኮችን የሚሸጡ ሰዎች የስልኩን ሴኩሪቲ ሰብረው የራሳቸውን መግቢያ ቀዳዳ ሊፈጥሩ ይችላሉ። ይህ ደግሞ ሩቲንግ በመባል የሚታወቅ ሲሆን የስልኩን ዋና የደህንነት ግንብ የሆነውን ኖክስ ሴኩሪቲ ሙሉ በሙሉ እንዲፈርስ ያደርጉታል። እንደዚህ አይነት ስልኮች ላይ ማንኛውም አደገኛ ሶፍትዌር ሲጫን ስልኩ የመከላከል አቅም አይኖረውም። እንዴት እንፈትሻል የሚለውን አሁን እንመልከት። በመጀመሪያ ወደ ስልካችሁ የሴቲንግ አፕሊኬሽን ትከፍታላችሁ። በመቀጠልም ወደ ታች ወርዳችሁ አባውት ፎን የሚለውን ትነኩታላችሁ። በመቀጠልም ስታተስ ኢንፎርሜሽን የሚላለ እሱን አንድ ጊዜ ንኩት። ከዛ መቀጠል ወደ ታች ወርዳችሁ ፎን ስታተስ የሚላለ እንደምትመለከቱት እንግዲህ ፎን ስታተስ የሚለውን ከዚህ ጋር ስትመለከቱት ኦፊሻል የሚል ካያችሁ ስልካችሁ የሳምሰንግ ኖክስ ጥበቃ ስር መሆኑን ያረጋግጣል ማለት ነው። ስለዚህ እንደምትመለከቱት የኔ ኦፊሻል ነው የሚለው፣ ስለዚህ በሳምሰንግ በኖክስ ጥበቃ ስር መሆኑን ያረጋግጣል። ለምሳሌ ግን የናንተ ምናልባት ከስተም የሚል አማራጭ ሊሆን ይችላል። የናንተ ከስተም የሚል ከሆነ ስልኩ ለጥቃት የተጋለጠ ሊሆን ስለሚችል ከፍተኛ ጥንቃቄ ማድረግ ይኖርባቸዋል። እስኪ የናንተ ምን እንደሆነ በኮመንት ግለጹልኝ። ሁለተኛ፣ የሶፍትዌር ማሻሻያ ወይም ደግሞ ሴኩሪቲ አፕዴትስ። ሳምሰንግ በየጊዜው የደህንነት ማሻሻያ ወይም ደግሞ ሴኩሪቲ ፓች ይልካል። እነዚህ አፕዴቶች በየጊዜው የሚፈጠሩ አዳዲስ የጠላፊ ዘዴዎችንና በሲስተም ውስጥ የሚገኙ ክፍተቶችን ለመድፈን የታለሙ ናቸው። ጠላፊዎች ብዙ ጊዜ የሚጠይቁት አሮጌ ሶፍትዌር የሚጠቀሙ ስልኮችን ነው። ምክንያቱም ለነዛ ስልኮች መግቢያ መንገዶቹን ቀድመው ስለሚያውቋቸው ነው። ይህንን ለማረጋገጥ ወደ ስልካችሁ ሴቲንግ ትገባላችሁ። በመቀጠልም ከታች አባውት ፎን የሚለውን አሁን ድጋሚ ትጫናላችሁ። ወደ ታች ወርዳችሁ ሶፍትዌር አፕዴት የሚለውን አንድ ጊዜ ትነኩታላችሁ። ከላይ ዳውንሎድ ኤንድ ኢንስታል የሚላለ እሱን አንድ ጊዜ ትነኩትና ቼክ ታደርጋላችሁ ማለት ነው። እንደምትመለከቱት ዩር ሶፍትዌር ኢዝ አፕ ቱ ዴት ካላችሁ የእናንተ የመጨረሻ አፕዴት ሆኗል ማለት ነው። ኢንስታል ኤንድ አፕዴት ካላችሁ ደግሞ አሁኑኑ ዳውንሎድ ኤንድ ኢንስታል የሚለውን ነክታችሁ ማውረድ ይኖርባችኋል ማለት ነው። ሁለተኛ ደግሞ አውቶ ዳውንሎድ ኦቨር ዋይፋይ የሚለውን ይህንን ማብራት አለባችሁ ማለት ነው። ይህንን ማብራታችሁ ራሱ ስልኩ አውቶማቲካሊ አፕዴት ያደርግላችኋል እናንተ ምንም ሳትነኩት ማለት ነው። አፕዴት ማድረግ ስልካችሁ የቅርብ ጊዜውን የደህንነት ጥበቃ እንዲያገኝ ያደርገዋል። በስልካችን ውስጥ የተለያዩ ትልልቅ መረጃዎች ስለሚኖሩ እነዚህ ነገሮች ጥንቃቄ ማድረግ ተገቢ ነው ማለት ነው። ሶስተኛ፣ አፕ ፕሮቴክሽን። አንዳንድ አፖች ከውጭ ሲታዩ ጠቃሚ ይመስላሉ፣ ውስጥ ግን መረጃ የሚሰርቁ ቫይረስ ሊይዙ ይችላሉ። እነዚህ አፖች ማልዌር በመባል ይታወቃሉ። ሳምሰንግ ከማካፊ ጋር በመተባበር እነዚህን ተደብቀው የሚሰሩ አደገኛ አፖችን የሚለይበት የራሱ የሆነ ሲስተም አለው። ይህ ሲስተም የእያንዳንዱን አፕ የውስጥ ኮድ በመመርመር አጠራጣሪ እንቅስቃሴ ካለ ለይቶ ያሳያችኋል ማለት ነው። ይህንን እንዴት መፈተሽ እንደምትችሉ ላሳያችሁ። በመጀመሪያ አሁንም ወደ ስልካችሁ የሴቲንግ አፕሊኬሽን ነው የምትገቡት ማለት ነው። በመቀጠልም ወደ ታች ወርዳችሁ ባትሪ ኤንድ ዲቫይስ ኬር የሚለውን ትጫናላችሁ። በመቀጠል ወደ ታች ስትወርዱ አፕ ፕሮቴክሽን የሚላለ እሱን ትነኩታላችሁ። ከዛም ስካን ታረጉታላችሁ ማለት ነው። አሁን ከስልካችሁ ያሉ አፕሊኬሽኖችን በሙሉ እያንዳንዱን መርምሮ ያሳያችኋል ማለት ነው። እሺ፣ እንደዚህ ካላችሁ ምንም አይነት ችግር ያለበት አፕሊኬሽን ስልካችሁ ላይ የለም ማለት ነው። እንኳን ደስ አላችሁ። የእናንተ ግን ችግር ያለበት አፕሊኬሽን ካለ ራሱ ሳምሰንግ አውጥቶ ዲሌት እንዲታደርጉት
ያበረታታችኋል ማለት ነው። አራተኛ ፐርሚሽን ማናጀር። አብዛኛውን ጊዜ ጠላፊዎች መረጃ የሚሰርቁት እኛ በራሳችን ፍቃድ በሰጠናቸው ፐርሚሽን ወይም ፍቃድ አማካኝነት ነው። አንድ አፕሊኬሽን ካሜራ ወይም ማይክሮፎን የመጠቀም ፍቃድ ካለው እናንተ ስልኩን ባልነካችሁ ሰዓት እንኳን ድምጻችሁን ሊቀዳ ወይም ፎቶ ሊያነሳ ይችላል። ለምሳሌ አንድ የመብራት አፕሊኬሽን እነዚህን ነገሮች እንዲጠቀም ፍቃድ ከሰጣችሁት ለስለላ እየተጠቀመበት ሊሆን ስለሚችል አሁኑኑ ቼክ ማድረግ ይኖርባችኋል። ይህንን ነገር ቼክ ለማድረግ ደግሞ ወደ ስልካችሁ ሴቲንግ ትገባላችሁ። በመቀጠልም አፕስ የሚለውን ትፈልጋላችሁ ማለት ነው። ከላይም 3 ነጥቧን ነክታችሁ ፐርሚሽን ማናጀር የሚለው ላይ ትገባላችሁ። ከዚህ ጋር ለምሳሌ ካሜራ ከእናንተ ስልክ ላይ ካሜራችሁን አክሰስ እያደረገ ያለ አፕሊኬሽን ካለ ካሜራ የሚለውን ትነካላችሁ። እንደምትመለከቱት አሁን ከዚህ ጋር ስትመጡ አሎውድ ኦንሊ ዌል ኢን ዩዝ የሚል አለ። አሁን ለምሳሌ ካሜራን አፕሊኬሽንን እየተጠቀሙ ያሉ አፖች እነዚህ ናቸው። ለምሳሌ የካሜራ አፕሊኬሽን የራሱ ግዴታ የካሜራ ፍቃድ ያስፈልገዋል። ምክንያቱም ፍቃድ ካልሰጠነው ካሜራ ፎቶ አናነሳበትም። ጉግል ክሮም አለ፣ ጂሜል አለ፣ ጉግል ኢሞ፣ ኢንስታግራም፣ ፎን፣ ቴሌግራም፣ ቲክቶክ፣ ዋትሳፕ እና ኤክስ ሪከርደር፣ ዩቲዩብ እነዚህ የካሜራን ፍቃድ የሚጠቀሙ አፕሊኬሽኖች ናቸው ማለት ነው። ከነዚህ ውጭ ግን እናንተ አጠራጣሪ አፕሊኬሽን ካገኛችሁ አሁኑኑ ፍቃዱን መሰረዝ ይኖርባችኋል ማለት ነው። ወይም ደግሞ የካሜራ ፍቃድ የማያስፈልገው አፕሊኬሽን ሊኖር ይችላል። ለምሳሌ አንዱን ገብቼ ላሳያችሁ። ለምሳሌ ቴሌብር ላይ ልግባና ለምሳሌ ቴሌብር የማላቀው አፕሊኬሽን ወይም ደግሞ የማያስፈልገው አፕሊኬሽን ነው ብለን እንሰብ። ስለዚህ ምን ማድረግ አለብን? ዶንት አለው የሚለውን ነክታችሁ ታስወጡታላችሁ። አሁን ቴሌብር ተቀነሰ ማለት ነው። ሌሎቹንም አጠራጣሪ የሆኑ አፕሊኬሽኖችን ፍቃዳቸውን መሰረዝ ይኖርባችኋል ማለት ነው። ባክ ብላችሁ ትመለሳላችሁ። አሁንም ከላይ ፐርሚሽን ማናጀር የሚለውን ንኩ። ሁለተኛ ደግሞ ማወቅ ያለባችሁ ነገር ሎኬሽን አለ። የእናንተን ሎኬሽን እየተጠቀመ አክሰስያችሁን እየተጠቀመ ያለ አፕሊኬሽን ካለ ማስወገድ ያለባችሁ። ለምሳሌ ሎኬሽንን እየተጠቀሙ ያሉትን ከዚህ ጋር ያሳየኛል ማለት ነው። ለምሳሌ ማክሮ ድሮይድ የሚባለው አፕሊኬሽን እንደምታዩት የኔን ሎኬሽን እየተጠቀመ ነው ማለት ነው። ስለዚህ እኔ ያለሁበትን ቦታ በትክክል ማወቅ ይችላል ማለት ነው። በዚህ አፕሊኬሽን አማካኝነት ይህን አፕሊኬሽን የሰሩት ሰዎች ዴቨሎፐሮቹ እኔ ያለሁበትን ቦታ በትክክል ያውቃሉ ማለት ነው። ምክንያቱም የሎኬሽን ፐርሚሽን ፍቃድ ሰጥቻቸዋለሁ ማለት ነው። ስለዚህ ዶንት አሎ ማለት ይኖርባቸዋል። ግን ማክሮ ድሮይድ የምትጠቀሙት ከሆነ የስልካችሁ ቢጠፋ የምታገኙበት መንገድ ነው። የምትጠቀሙት ከሆነ ግን ፍቃድ ትሰጡታላችሁ ማለት ነው። ግን ዋናው ዓላማ ከዚህ ጋር የማታውቋቸው አፕሊኬሽኖች የእናንተን ፍቃድ እንዳይጠቀሙ መከልከል ነው ማለት ነው። አንድ ጊዜ መለስ ብላችሁ ደግሞ እንደዚህ ሲያስወጣችሁ ከላይ ነክታችሁ ፐርሚሽን ማናጀር የሚለውን ትነካላችሁ። ሁለተኛ ደግሞ ማይክሮፎን ነው። ማይክሮፎን የሚለውን ነክታችሁ ደግሞ የእናንተን ማይክሮፎን አክሰስ እያደረጉ ያሉ አፕሊኬሽኖች ካሉ እነዚህንም ማውጣት ትችላል። ለምሳሌ ግሮክ ኤአይ የኔን ማይክሮፎን አክሰስ እያደረገ ነው። ስለዚህ ዶንት አለው ማለት እችላለሁ ማለት ነው። ሌሎችንም እንደዚህ እንደምትመለከቷቸው ፍቃድ የሰጣችኋቸው አፕሊኬሽኖች ካሉ እንደዚህ ያረጋችሁ ፍቃዳቸውን መሰረዝ ይኖርባችኋል ማለት ነው። አምስተኛ ዲቫይስ አድሚን አፕስ። ይህ በጣም አደገኛው ፍቃድ ነው። አንድ አፕሊኬሽን የአድሚን ፍቃድ ካገኘ በስልካችሁ ላይ እንደ ባለቤት የመሆን ያህል ስልጣን ይኖረዋል ማለት ነው። ይህ ማለት ስልካችሁን በርቀት መቆለፍ ይችላል፣ ፓስዋርድ መቀየር ይችላል፣ ወይም ደግሞ በውስጥ ያለውን መረጃ ሙሉ በሙሉ ማጥፋት ይችላል ማለት ነው። ብዙ ጊዜ የስለላ አፖች ወይም ደግሞ ስፓይዌር የሚባሉት ተደብቀው የሚቀመጡበት እዚህ ቦታ ላይ ነው። እንዴት እንደምትፈትሹ ላሳያችሁ። ወደ ስልካችሁ ሴቲንግ አፕሊኬሽን ትገባላችሁ። በመቀጠልም ወደ ታች ገብታችሁ ሴኩሪቲ ኤንድ ፕራይቬሲ የሚለው ላይ ትገባላችሁ። ከታች ወርዳችሁ አዘር ሴኩሪቲ ሴቲንግ ወይም ደግሞ ለእናንተ ሞር ሴኩሪቲ ሴቲንግ የሚል ሊሆን ይችላል እንደምትመለከቱት ማለት ነው። እሱን አንድ ጊዜ ትነኩታላችሁ። በመቀጠል እንደምትመለከቱት ዲቫይስ አድሚን አፕስ የሚል አለ። ለእናንተ ካልመጣላችሁ ከላይ ሴቲንጉ ላይ ሰርች አድርጉት ማለት ነው። ዲቫይስ አድሚን አፕስ ላይ ለምሳሌ አሁን ከዚህ ውስጥ ሌላ አፕሊኬሽን ፍቃድ ያገኘ ማለት ሙሉ በሙሉ ስልኩ ላይ ስልጣን ይኖረዋል ማለት ነው። ስለዚህ ሳምሰንግ ከሰራቸው ከራሱ አፕሊኬሽኖች ውጭ ለምሳሌ ሌላ አፕሊኬሽን ፍቃድ ሰጣችሁት ከሆነ ከዚህ ጋር መጠንቀቅ ይኖርባችኋል ማለት ነው። ስለዚህ ብዙ ነገር ሊያደርጋችሁ ይችላል ማለት ነው። እዚህ ውስጥ ለምሳሌ ፋይንድ ማይ ዲቫይስ የሚለው አለ፣ ወይም ደግሞ ይሄ የራሱ የሳምሰንግ ነው። ፋይንድ ሁፕ የሚለው እሱ ብቻ
እሱን ነክታችሁ ብቻ አክቲቬት አድርጉት። ይሄ ደግሞ ስልካችሁ ቢጠፋ የምታገኙበት የራሱ የሳምሰንግ የሴኩሪቲ አማራጭ ነው ማለት ነው። ግን ሌሎች ከዚህ ውጭ የማታውቁት አፕ ካለ በማጥፋት ስልካችሁን ጠላፊዎች በርቀት እንዳይቆጣጠሩት መከታተል ትችላላችሁ ማለት ነው። በአጠቃላይ እነዚህ ተጨማሪ አፕሊኬሽኖች መብራት የለባቸውም ማለት ነው። እነዚህን ነገሮች በደንብ ቼክ ማድረግ ይኖርባቸዋል። ስድስተኛና የመጨረሻው ደግሞ ፋክተሪ ሪሴት ይባላል። ይሄ የመጨረሻው ነው። አንዳንድ ጊዜ ቫይረሶች በስልኩ ሲስተም ውስጥ በጥልቀት ስለሚቀመጡ በዝርዝር ባየናቸው መንገዶች ሊጠፉ አይችሉም። ስልካችሁ ያለ ምክንያት በጣም የሚሞቅ ከሆነ፣ ዳታ በከንቱ የሚጨርስ ከሆነ ወይም ደግሞ እንግዲህ የሆነ ምልክት የሚያሳይ ከሆነ ብቸኛውና አስተማማኙ መንገድ ስልኩን ወደ ነበረበት መመለስ ነው። ይህ ሲደረግ ማንኛውም አደገኛ ሶፍትዌር ከነመሰረቱ ይደመሰሳል ማለት ነው። ስለዚህ ይህንን ለማድረግ ከመወሰናችሁ በፊት ግን ስልካችሁ ላይ ያሉትን ፎቶ፣ ቪዲዮ፣ የተለያዩ ነገሮች ባካፕ ማድረግ አለባችሁ። ምክንያቱም ስልኩን ፋክተሪ ዳታ ሪሴት አደረጋችሁት ማለት መልሳችሁ ዳታችሁን ማግኘት አትችሉም ማለት ነው። ስለዚህ ስልኩ ውስጥ ያሉ የተለያዩ ነገሮች ሊጠፉ ስለሚችሉ ይህን ነገር ባትጠቀሙ ትመክራለሁ። ነገር ግን ስልካችሁ በጣም እየጋለ አጠራጣሪ የመጠለፍ ችግር ካለ፣ የተለያዩ ቫይረሶች የማይጠፉ ካሉ በእነዚህ መንገዶች ስልካችሁን ወደ ነበረበት ሪሴት አድርጋችሁ እንደ አዲስ መጠቀም ነው ማለት ነው። ይህንን ለማድረግ ከወሰናችሁ እንዴት እንደምታደርጉ ላሳያችሁ። ወደ ስልካችሁ የሴቲንግ አፕሊኬሽን ትገባላችሁ። ከዛ በመቀጠል እንደምትመለከቱት ጀነራል ማኔጅመንት የሚላለ እሱን ትነኩታላችሁ። ወደ ታች ወርዳችሁ ሪሴት የሚላለ እሱን ትነኩታላችሁ። ከዛ መቀጠል ከታች ፋክተሪ ዳታ ሪሴት የሚላለ ይህን ነክታችሁ እንግዲህ ብዙ ማስጠንቀቂያ ይሰጣችኋል። ምክንያቱም የተለያዩ ጎግል አካውንቶቻችሁ ሊጠፉ ይችላሉ። ብዙ ነገር ሊጠፋ ይችላል። ስልኩ ከፋብሪካ እንደመጣ አዲስ ነው የሚሆነው። ስለዚህ ይህን ከማድረጋችሁ በፊት መወሰን ማሰብ ይጠይቃል። እንደገና ሰርች አድርጉ ማለት ነው። እኔንም ማናገር ትችላላችሁ። ይህ የሚሆንበት ከፍተኛ ደረጃ ላይ ስልካችሁ ከደረሰ ብቻ ነው። በተጨማሪ ደግሞ ባካፕ ጎግል አካውንታችሁን ፓስወርዱን ማወቅ ይኖርባችኋል። ምክንያቱም መልሳችሁ ስትከፍቱ ጎግል አካውንት ይጠይቃችኋል። ጎግል አካውንታችሁን አላገኛችሁም ማለት ብዙ ፋይሎቻችሁን ልታጡ ትችላላችሁ ማለት ነው። ስለዚህ ይህን ነገር ጥንቃቄ አድርጋችሁ ዝም ብሎ የሚወሰን ነገር አይደለም ማለት ነው። የዛሬው መረጃ ለሁላችሁም ደህንነት ወሳኝ ነው ብዬ አምናለሁ። እነዚህን 7 ደረጃዎች መከተላችሁ ስልካችሁን አስተማማኝ ያደርገዋል። እስኪ የእናንተ ስልክ ምን ያህል የተሳካ ነው በኮመንት ግለጹልኝ። ቪዲዮው ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎችም እንዲደርስ ሸር አድርጉት። እንደነዚህ አይነት ጠቃሚ የቴክኖሎጂ መረጃዎች እንዳያመልጧችሁ ሻምበል አፕ ቲዩብን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።